በዚህ ቪዲዮ ላይ በመዲና ያለው የነብዩ መስጊድና በመካ ያለው ትልቁ መስጊድ ሲታደስ ስለተፈጠረ ተአምር እንነግራችኋለን። ከእነዚህ ሁለት መስጊዶች በተጨማሪም ካዕባና በኢየሩሳሌም ያለው የአላህ አቅሷ መስጊድ በኢስላም ውስጥ ያሉ ቅዱስ ስፍራዎች ናቸው። ባላቸው ታሪክና ከፍተኛ ጠቀሜታ ሳቢያ እነዚህን ቦታዎች የጎበኘ ወይም ከእነዚህ ቦታዎች ውስጥ አንዱን እንኳን የጎበኘ ማንኛውም ሰው ምን ያህል ቆንጆና መንፈሳዊ ስፍራዎች እንደሆኑ ይነግራችኋል። በርግጥ መስጂደል አልሐራም በመባል የሚታወቀው በመካ የሚገኘው መስጊድ እንደዚሁም በመዲና የሚገኘውና መስጂደል ነባዊ በመባል የሚታወቀው የነብዩ መስጊድ ዶክተር ሙሐመድ ከማል ኢስማኤል በሚባል ግብፃዊ ኢንጂነር በድጋሚ የተገነቡና የተነደፉ ነበሩ። ይህ ኢንጂነር የተወለደው በ1908 ሲሆን የሞተውም በ2008 በ100 ዓመቱ ነበር። በአውሮፓ በሚገኙ ዩኒቨርሲቲ ውስጥ በኢስላማዊ የሥነ ሕንፃ ጥበብ 3 የዶክትሬት ዲግሪዎችን ካገኘ በኋላ ዶክተር ኢስማኤል ወደ ግብፅ ተመልሶ በሀገር ውስጥ ያሉ የውጭ ኢንጂነሮችን የሚቆጣጠር እጅግ የበቃ ግብፃዊ ኢንጂነር ሆነ። የመካውን ታላቁን መስጊድ ዲዛይን ለመስራትና ዳግም ለመገንባት ከሳውዲ አረቢያ መንግስት ጋር ኮንትራት ሲፈራረም ዕድሜው 70 ገደማ ነበረ። የዶክተር ኢስማኤል ፈጠራ የታከለበት ዲዛይን እንደ ኤሌክትሪክ ጉልላቶችን፣ ቀዝቃዛ የእብነ በረድ የወለል ንጣፎችንና ተሰብሳቢ ዣንጥላዎች ያሉ ተጨማሪ ገጽታዎችን ያካተቱ ነበረ። እነዚህ ነገሮች ስነ ውበታዊ ፋይዳ ብቻ ያላቸው አልነበሩም። የሳውዲ አረቢያን ከባድ የአየር ጸባይ ያማከሉና ተግባራዊ ጠቀሜታዎች ያላቸው ምዕመናኖች ሃይማኖታዊ ስርዓታቸውን በምቾት እንዲያከናውኑ የሚያስችሉ ናቸው። የዣንጥላዎቹ ጥቅም በጣም የሚፈለገውን ጥላ የሚያቀርብ ሲሆን፣ ቀዝቃዛው የእብነ በረድ የወለል ንጣፍ ደግሞ ከሚፋጀው ሙቀት ፋታ ይሰጣል። ይህ ፕሮጀክት የግንባታ ጥረት ብቻም አይደለም፣ ይልቁንም በሚሊዮን የሚቆጠሩ አማኞችን መንፈሳዊና አካላዊ ምቾት የሚያሰፋ ተልዕኮም እንጂ። የተፈጠረው ይህ ነው። እንደ እሳት በሚፋጀው የሳውዲ አረቢያ ሙቀት ሳቢያ ዶክተር ኢስማኤል በካዕባ ላይ የሚደረገውን ጠዋፍ ለምዕመናኖቹ ቀላል ለማድረግ አልሞ ነበረ። ሙቀቱን መጥተው ማስቀረጥ በሚችሉ እብነ በረዶች ወለሉን በመሸፈን እብነ በረድ ሙሉ በሙሉ ሙቀትን መጥቶ ማስቀረት በሚችል ከፍተኛ አቅሙ ይታወቃል። ነገር ግን በጣም ምቹና ለዚህ ዓላማ ሊሆን የሚችለው እብነ በረድ ሊገኝ የቻለው በግሪክ በሚገኝ አንድ ትንሽ ተራራ ላይ ብቻ ነበረ። ዶክተር ኢስማኤል በሳውዲ አረቢያ መንግስት በኩል ከግሪክ ጋር በመደራደር የታላቁን መስጊድ ፕሮጀክት ሰርቶ ለማጠናቀቅ ግማሽ ያህሉን የተራራውን ክፍል እብነ በረድ ገዛው። ከዛም ከ15 ዓመት በኋላ የሳውዲ አረቢያው ንጉሥ ፈሃድ በመዲና የሚገኘውን መስጂደ ነበዊን ለማደስ እንዲጠቀምበት ይህንኑ አይነት እብነ በረድ እንዲያመጣ ዶክተር ኢስማኤልን ጠየቀው። ዶክተር ኢስማኤልም የቀረውን ግማሹን የተራራውን ክፍል ለግዥ ለመደራደር ወደ ግሪክ ተመልሶ ሄደ። ነገር ግን እብነ በረዱ ሙሉ በሙሉ እንደተሸጠ አሳወቁት። እናም ይህንን እብነ በረድ የገዛው ኩባንያም በአጋጣሚ መቀመጫው ሳውዲ አረቢያ መሆኑን ነገሩት። በጣም አስደናቂው ነገር ግን ይህ ነው። ዶክተር ኢስማኤል ወደ ኩባንያው ደውሎ ሲያጣራ ኩባንያው እብነ በረዱን ገዝቶ ለ15 ዓመታት ያህል እንዳልተጠቀመው በነገሩት ጊዜ በጣም ተደነቀ። ኩባንያው አንድ ቀን ለመስጂደ ነበዊ ጥቅም ላይ ይውላል የሚለውን ሳያውቅ መጋዘን ውስጥ ቆልፎ 15 ዓመታት ያህል አስቀምጦት ኖሯል። ዶክተር ኢስማኤል በደስታ እንባ ተሞልቶ ለኩባንያው ዳይሬክተር የፈለገውን ያህል ዋጋ እንዲጽፍበት ባዶ ቼክ ሰጠው። ዳይሬክተሩ እብነ በረዱ የተፈለገው የነብዩን መስጂድ ለማደስ መሆኑን ባወቀ ጊዜ ምንም አይነት ክፍያን ለመቀበል አሻፈረኝ ብሎ ሁሉንም እብነ በረድ በነፃ ሰጠው። ውድ ወንድምና እህቶቼ፣ ይህ ተአምር ካልሆነ ታዲያ ሌላ ምንድን ነው? አጋጣሚ ነው? ይህ ታሪክ በመለኮታዊ ድንጋጌና ውሳኔ ላይ ያለንን እምነት እንድናጠናክር ሊረዳን ይገባል። ይህ ታሪክ ኢስላም ተአምር መሆኑንና የአላህ እቅድም ሁል ጊዜ አሸናፊ መሆኑን ያሳየናል። እያወራን ያለነው በመላው ዓለም ላይ ያሉ ሙስሊሞች ልብ አንድ ላይ ስለሚሰበሰብበት ቅዱስ መስጊድ ነው።
በዓለም ካለ ከእያንዳንዱ ጥግ ላይ በሚሊዮን የሚቆጠሩ ሙስሊሞች በየዓመቱ ኢማናቸውንና እምነታቸውን ለማደስና ኃጢአታቸውን ለማስወገድ ከአላህና ከመልእክተኛው ጋር ያላቸውን ቁርኝት ለማጠናከር የሚመጡበት ስፍራ። ከዛም ዶክተር ኢስማኤል እምነበረዱን ከስቶክ ወስዶ መስጂደ ነበዊን ማደስ ጀመረ። ውበትና ተግባራዊ ፋይዳ አንድ ላይ ተቀይጦ የኢስላማዊ የስነ ህንፃ ጥበብ መንፈስን በተላበሰና ዘመናዊ ፍላጎቶችን በሚያሟላ መልኩ ውብ አድርጎ ዲዛይን አደረገው። መታወቅ የሚገባው ነገር ሁለቱን ቅዱስ መስጊዶች የማደስ አስደናቂ ስራን ቢያከናውንም ከሳውዲ መንግስት የቀረበለትን ክፍያ የአላህን ቅዱስ ቤቶች በማደሱ ገንዘብ ተቀብሎ የኋላ ኋላ የአላህ ፊት በሐፍረት መቅረብ እንደማይፈልግ በመግለጽ ምንም ክፍያ ለመቀበል ፍቃደኛ ሳይሆን ቀረ። ዶክተር ሙሐመድ ከማል ኢስማኤል በ2008 ሞተ። ነገር ግን ጥሎት ያለፈው ሌጋሲና ቅርስ አሁንም ድረስ አለ። ታሪኩም ለዓላማ ራስን መስጠትን፣ ትህትናንና የባለ ራዕይነትን ብልሃት ማሳያ ነው። ለኢስላማዊ የስነ ህንፃ ጥበብ ያደረገው አስተዋጽኦና ቆራጥ እምነቱ ሁልጊዜ በመላው ዓለም ላይ የሚገኙ ስፍር ቁጥር የሌላቸው በርካታ ግለሰቦችን ያነቃቃል። የዶክተር እስማኤል አስደናቂ ስኬትና ክፍያም ላለመቀበል አሻፍረኝ ማለቱ ስራውን ለጌታው ብሎ ያደረገው መለኮታዊ አገልግሎት በመሆኑ ከቁሳዊ ካሳ ያለፈ እንደሆነ ያለውን እምነቱን ያሳየናል። ዶክተር ሙሐመድ ከማል ኢስማኤልን ስናወሳ የስነ ህንፃ ጂኒየስነቱን ብቻ ሳይሆን ልበ ሙሉነቱን፣ ጥልቅ ትህትናውንና ታማኝነቱን ጨምረን በማክበር ነው። በሁለቱ ቅዱስ መስጊዶች ላይ የሰራቸው ስራዎች ሙያ ከፍ ካለ ዓላማ ጋር ሲጣመር ምን ማሳካት እንደሚቻል የሚያሳይ ቋሚ ምስክር ነው። በዓለም ላይ ዘላቂ አሻራን ጥሎ የሚያልፍና ለሚመጣው ትውልድም ጊዜ የማይሽረው ምሳሌ ይሆናል። አላህ ለዶክተር እስማኤል በቀብር መልካሙን ሁሉ ያደርግለት፣ በጀነቱም መልካም ከሰሩት መሃል ያኑረው። እኛንም ከሚወዳቸው ባሮቹ መሃል ያደርገን፣ መጨረሻችንንም ያሳምርልን። አሜን።